ዘመን ማይሽራቸው ቅጽበታት ክፍል 2 የ1994 ዓለም ዋንጫ ፍጻሜ በካሊፎርኒያ ሮዝ ቦል ፓሳዴና በብራዚልና ጣሊያን መሃል እየተደረገ ነው። ጨዋታው ያለምንም ጎል በመጠናቀቁ ወደ መለያ ምት ተጉዟል። ከጥሎ ማለፉ ጀምሮ ጣሊያንን ህልሙ ወደ ሆነው የዓለም ዋንጫ ፍጻሜ ጎትቶ ያመጣት ሮቤርቶ ባጂዮ አምስተኛውን ፔናልቲ ሳተ። ብራዚል አሸናፊ ሆነች። ከሱ በፊት ባሬዚና ማሳሮ መለያ ምቱን ስቶ የነበረ ቢሆንም እሱ ግን ኃላፊነቱን ባለመወጣቱ በቁጭት አንገቱን አቀረቀረ። የብራዚሉ በረኛ ክላውዲዮ ታፋሬል እጆቹን በደስታ ወደ ሰማይ አነሳ። የተለያየ ስሜት፣ አንዱ በቁጭት አንዱ በደስታ ውስጥ ያሉበት ቅጽበት በካሜራ ስር ወደቀ። አሁንም ድረስ ይህ ቅጽበት ሰዎች ሲመለከቱት ልባቸውን ይይዛቸዋል። እኔ ግን እላለሁ ይህ የሽንፈት ፎቶ አይደለም። በጉዳት ውስጥም ሆኖ ሁሉን ነገር ሰጥቶ ለሀገሩና ለህልሙ ምን ያህል እንደተፋለመ የሚያሳይ ምስል ነው። ምክንያቱም ጀግኖች የሚገለጹት እንዴት እንደሚያሸንፉ ብቻ አይደለም፣ ሲወድቁ እንዴት ተቋቁመው መቆም እንደሚችሉ ጭምር በማሳየት ነው። ባጂዮም ያንን ነው ከዛ በኋላ በማድረግ ያሳየው። ዘመን ከማይሽራቸው ቅጽበታቶች መሃል አንዱ የሮቤርቶ ባጂዮ የቁጭትና የታፋሬል የደስታ ስሜትን በአንድ ምስል የወደቁበት ቅጽበት ነው።